በአሁኑ ሰዓት በመላው ዓለም ላይ ከ55 ሚሊዮን በላይ ሰዎች አእምሯቸው ጤነኛ አይደለም። በየ3 ሰከንዱ ደግሞ በአንድ ሰው ላይ ይህ አስፈሪ የአእምሮ መደንዘዝ ይከሰታል። ይህ ችግር ዲሜንሻ ወይም ደግሞ በብዛት የምናውቀው የአልዛይመር በሽታ ይባላል። ብዙዎቻችን ይህ በሽታ የሚመጣው በእርጅና ዘመን ብቻ ይመስለናል። ነገር ግን እውነታው ይሄ አይደለም። አእምሯችን መጎዳት የሚጀምረው ገና በ30ዎቹና በ40ዎቹ የዕድሜ ክልል ውስጥ እያለን ነው። ሳይረፍድብን አእምሯችን ገና በጥሩ ሁኔታ ላይ እያለ ልንወስዳቸው የሚገቡ በሳይንስ የተረጋገጡ 7 እጅግ ቀላል ግን ሕይወት አድን ዘዴዎችን ይዤላችሁ መጥቻለሁ። ዛሬ የምነግራችሁ ዝም ብሎ ምክር አይደለም። አእምሯችሁ እስከ እርጅና ዘመናችሁ ድረስ እንደ ሰይፍ ስለታማ አድርጎ የሚያቆይ የሕይወት ዋስትና ነው። እስከ መጨረሻው አብራችሁን ቆዩ። ምክንያቱም 7ኛው ዘዴ ሁላችንም በየቀኑ የምንሳሳትበት ግን በቀላሉ ልናስተካክለው የምንችለው ትልቅ ምስጢር አለው። ውድ ተመልካቾቼ ወደ ከፍታ የሚወስደውን መንገድ ለመጀመር ከፍታን ሰብስክራይብ በማድረግ የቤተሰቦቻችን አባል ሁኑ። በአንደኝነት ደረጃ አእምሮን የሚመግቡ ምግቦችን መምረጥ ነው። አእምሯችን 60% ገደማ ስብ ነው። ስለዚህ የምንመገበው ስብ አእምሯችን ሊገነባው ወይም ደግሞ ሊያፈርሰው ይችላል። ጥናቶች እንደሚያሳዩት ሜዲትራኒያን ዳይት በመባል የሚታወቀው የምግብ ስርጭት የአልዛይመር ስጋትን በ53% ይቀንሳል። በተቻለ አቅም እንደ አቮካዶ፣ የወይራ ዘይት፣ ለውዝና በኦሜጋ 3 የበለጸጉ አሳዎችና ምግቦችን መመገብ አለብን። በተጨማሪም እንደ ቆስጣና ሰላጣ ያሉ አረንጓዴ ቅጠላቅጠሎችን በአንቲኦክሲዳንት የበለጸጉ በመሆናቸው አእምሯችን እንዳያረጅ ይከላከላሉ። እንዲሁም እንደ ስኳርና በጣም የተጠበሱ ምግቦችን ማስወገድ አለብን። ስኳር በአእምሮ ውስጥ መርዛማ ፕሮቲን እንዲከማች በማድረግ የመርሳት በሽታን ያፋጥናል። ሁለተኛ የአካል ብቃት እንቅስቃሴ ማድረግ ሲሆን ሰውነታችን ስናንቀሳቀስ አእምሯችን ይደሰታል። ስፖርት ስንሰራ በአእምሯችን ውስጥ ብሬን ድራይቭድ ኒውሮትሮፊክ ፋክተርስ የተባለ ድንቅ ፕሮቲን ይመረታል። ይህ ፕሮቲን ለአእምሮ እንደ ማዳበሪያ ነው። አዳዲስ የአእምሮ ሴሎችንም ይፈጥራል፣ የነበሩትን ደግሞ ያጠናክራል። በቀን ለ30 ደቂቃ በፈጣን መንገድ ላይ መራመድ፣ መሮጥ ወይም ደግሞ ስፖርት መስራት ወደ አእምሮ የሚሄደውን የደምና የኦክስጅን መጠን በከፍተኛ ሁኔታ ይጨምራል። ይህ ደግሞ የማስታወስ ችሎታ የሚቀመጥበትን ሂፖካምፐስ የተባለውን የአእምሮ ክፍል እንዳይኮማተር ያደርጋል። ሶስተኛ ጥልቅ እንቅልፍ መተኛ ሲሆን አእምሯችን ልክ እንደ ትልቅ ከተማ ነው። በቀን ውስጥ ብዙ ሥራ ሲሰራ ይውልና ቆሻሻ ያመርታል። ይህንን ቆሻሻ የሚያጸዳው ደግሞ በምሽት በምናገኘው ጥልቅ እንቅልፍ ወይም ደግሞ ዲፕ ስሊፕ ነው። ይህ ሂደት ግሊምፋቲክ ሲስተምስ ይባላል። በቂ እንቅልፍ ካላገኘን በእነዚህ መርዛማ ቆሻሻዎች በአእምሯችን ውስጥ ይከማቻሉ። ከዓመት በኋላ ደግሞ እነዚህ ቆሻሻዎች የአእምሮ ሴሎችን ይገድሉና ለመርሳት በሽታ ይዳርጉናል። ስለዚህ በየቀኑ ከ7 እስከ 8 ሰዓት ጥራት ያለው እንቅልፍ መተኛት ይኖርብናል። በአራተኛ ደረጃ አእምሮን በአዲስ ስራ መፈተን። አእምሯችን ልክ እንደ ጡንቻ ነው። ካልተጠቀምንበት ይኮማተራል። በየቀኑ ተመሳሳይ ነገር የምናደርግ ከሆነ አእምሯችን ሰነፍ ይሆናል። አእምሯችን በየጊዜው አዲስ ነገር ማስተማር አለብን። ለምሳሌ አዲስ ቋንቋ መማር፣ አዲስ የሙዚቃ መሳሪያ መለማመድ፣ መጽሐፍ ማንበብ፣ የቼዝ ጨዋታ መጫወት ወይም ደግሞ አእምሮን የሚፈትኑ እንቆቅልሾችን መስራት ነው። ይህ አሰራር በአእምሯችን ውስጥ ኮንጀንቲቭ ሪዘርቭ ወይም ደግሞ ተጠባባቂ የአእምሮ መስመሮችን ይፈጥራል። አንደኛው የአእምሮ ክፍል ቢጎዳ እንኳን ሌላኛውን ተክቶ እንዲሰራ ያደርገዋል። በአምስተኛ ደረጃ ከሰዎች ጋር መገናኘትና መሳቅ ሲሆን ብቸኝነት ለአእምሮ መርዝ ነው። በሳይንሳዊ ጥናቶች መሰረት ራሳቸውን ከሰው ጋር የሚያገሉና ብቸኝነት የሚሰማቸው ሰዎች ለአልዛይመር በሽታ የመጋለጥ ዕድላቸው በ2 እጥፍ ይጨምራል። ከሰዎች ጋር ስንገናኝ፣ ስንጫወት፣ ስንስቅና ሐሳብ ስንለዋወጥ አእምሯችን በከፍተኛ ሁኔታ ይነቃቃል። ጥሩ ማህበራዊ ህይወት መኖር ጭንቀትና ድብርትን ይቀንሳል። ጭንቀት ደግሞ የአእምሮ የሚያጠፋውን ኮርቲሶል የተባለውን ሆርሞን ስለሚያመነጭ ከሰዎች ጋር በፍቅር መኖር አእምሯችንን ያድሰዋል። 6ኛ ደረጃ የደም ግፊትንና ስኳርን መቆጣጠር ነው። ዶክተሮች አልዛይመርን የአንጎል ስኳር በሽታ ብለው ይጠሩታል።
በደማችን ውስጥ ያለው የስኳር መጠንና የደም ግፊታችን ከፍተኛ በሚሆንበት ጊዜ በአይምሯችን ውስጥ ያሉ ጥቃቅን የደም ስሮች ይጎዳሉ። ደም ወደ አይምሯችን ሴሎች በአግባቡ መድረስ ካልቻለ ሴሎች ይሞታሉ። ስለዚህ በየጊዜው የደም ግፊታችንና የደም ስኳራችንን መለካት ጤናማ እንድንሆን ማድረግ የአይምሯችን ዕድሜ እንዲረዝም ያደርጋል። በሰባተኛ ደረጃ ስር የሰደደ ጭንቀትን ማስወገድ ሲሆን ለረጅም ጊዜ የሚቆይ ጭንቀት አይምሯችን ላይ አካላዊ ጉዳት ያደርሳል። ስንጨነቅ የሚመረተው ኮርቲሶል የተባለው ሆርሞን በማስታወስ ችሎታ ላይ ትልቅ ሚና ያለውን ሂፖካምፐስ ሴሎችን በቀጥታ ይጎዳል። ጭንቀት ለመቀነስ በቀን ጥቂት ደቂቃዎች ጸጥ ብለን ለማሳለፍ፣ ሃይማኖታዊ ጸሎት ለማድረግ፣ ተፈጥሯዊ ለማድነቅ እና በጥልቀት ለመተንፈስ መለማመድ ያለብን። አእምሮ ሲረጋጋ ራሱ የማደስ አቅም ይጨምራል። ውድ የቻናሌ ቤተሰቦች ዛሬ የተነጋገርናቸው 7 ነገሮች የምንኖረውን ሕይወት የሚወስኑ ናቸው። አእምሯችን እኛነታችንና ማንነታችን የያዘ ትልቅ የእግዚአብሔር ስጦታ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ አእምሯችሁን ጠብቁ። ሰላም። አመሰግናለሁ።